ኤሌሌሌሌሌል የያብና የሄሉ ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለን። በስተ መጨረሻ ይሆ በፍቅር በፈገግታ መጥተዋሉ። የኔ ውድ ሄሉ የኔ ቆንጆ እስከ መጨረሻ ሄዳ ይሆ ራሱ አረገች እና እንዴት ናችሁ? ደህና ናችሁ አይደለ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ እናንተ የኔ ውዶች የኔ ማሮች? አላችሁን? አለው እኔ እግዚአብሔር ይመስገን። በያላችሁበት ፈጣሪ ጠብቃችሁ። እንደኔ ማን ነው ዛሬ ደስ ያለው? ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ እንቅድሚያ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው የኔ ቅብጥብጥ የኔ ቀበጦች ሁለቱም እኮ እብድ ናቸው እኮ እብድ አያችሁ አይደለ? ስታረቁ እንዴት እንደሚያምርባቸው ውይ ፈገግታቸው ሁላት እኮ ተመለሰ በአንዴ እና በጣም ነው ደስ ያለኝ። እውነት ደስታ ይጋባል እንዴ? በስማ በጣም ነው ደስ ያለኝ። እንዴ ሄሉ እንዴት ደስ እንዳላት አላውቅም። እንዴ ቤተሰብ እንዴት ናችሁ? የእናንተስ እንዴት ነው ደስታ? እኔ በጣም ደስ ብሎኛል። እግዚአብሔርን ሁሌ በቃ ጭቅጭቅ፣ ሁሌ በቃ የሆነ ድራማ በቃ ስልችቶኝ ነበር እና እዚህ ላይ በቃ እና መጀመሪያ ቪዲዮን ሲያይ እውነት በቃ ከሀገር የወጣ መስሎን በጣም አዝኜ ነበር። ግን ያው እንደማይለያዩ እኮ ይታወቃል። በቃ ያስታውቅባቸዋል ፍቅር በሁለቱ መሀል እንዳለ። ግን ደግሞ በቃ አለ አይደለ እንዲህ ድራማው በቀጠለ ቁጥር እሷም እንደዚህ እልህ ውስጥ በገባች ቁጥር ያው ፍቅራቸው ይቀዘቅዛል ብዬ ፍርሃት ነበረኝ። ግን እግዚአብሔር ይመስገን እውነተኛ ፍቅር እንደዚህ ነው። ጭቅጭቅም አለ፣ ጥልም አለ። በቃ እንደዚህ ነው። ሁሌ ፍቅር የለም እና ደስ ብሎኛል። ደስታችሁ ደስታዬ ነው። በጣም ደስ ብሎኛል እና ደግሞ ያብንም እንትናማን ነው ሊውልን አለማመስገን ንፍጉነት ነው እና ሊያንም እስከ መጨረሻ ታግላችሁ ለዚህ ስላደረሳችሁ እግዚአብሔርን ለእናንተ ቃል የለኝም። እግዚአብሔር ባርካችሁ። እናንተም ደግሞ እንዴ ይዛችሁ ነው አስታውቁን እንጂ እና ሁለቱ ኮመንት ላይ አየሁትና ሊያና ሊውል አንድ ላይ ሆኑ ፍቅረኛ ማሞች ይሆኑ እና እናንተ እኮ ታስባላችሁ እኮ ቢመጡ ደስ ይለናል እና በጣም ደስ ብሎኛል። ከዚህ በኋላ ስለ ትዳር በቃ ተሰብስባችሁ ትዳራችሁን ይዛችሁ ስለ ልጅ ምናምን ስንት ልጅ መውለድ እንደምትፈልጊ ምናምን እንደዛ ነው የምታጫውችን እንጂ ምናይሽ እንጂ ከዚህ በኋላ ጭቅጭቅ ንትርክ እንደዚህ ድራማ እኔ እሱን እበቀላለሁ እሷን እኔ እበቀላለሁ አንሰማችሁ። ከዚህ በኋላ እንዴ በቃ ሰይጣን ተቃጠለ እንዴ ሮቤል የት ነው ያለ? አስመስሎ እንዴ በነገራችን ላይ እኮ ሮቤል እኮ አንዴ እንኳን እንዲህ እቅፍ አድርጎ አቅፋት እኮ አያውቅም ድራማው መሀልና እሱ ነገር ያስቀኝ ነበረና በቃ ይኸው እስከ መጨረሻ ከህይወታቸው ወጣ። ግን ትላንትና እውነት ተከፍቻለሁ። ያብን የምር እንደዚህ ሲያደርጉት እንዴ በጣም ነው የተከፋሁት። ስቀጥል ደግሞ ሄሉ ጥላ መሄድ አልነበረባትም። በቃ አለ አይደለ ይቅርታ እንኳን ባታደርግ እስከ መጨረሻ ከሱ ጋር መሆን ነበረባት። ግን ደግሞ ያው ትግስቱን አስጨርሳ እሷን አስጨርሳ እሱም ደግሞ ቆረጠለት። ዛሬ ከሀገር ወጣለሁ በሚል ሰበብ አንድ ላይ ሆነዋሉ ማለት ነው። በጣም ደስ ይላል። እኛም ይሄን ነው የምንፈልገው። ቤተሰብ እንዴ ሰላም በሰላም እኮ መተኛት አልቻለም እንዴ። አሁን ደስ አለኝ እውነት። የሰው ደስታ የሚያስደስታቸው እንኳን ደስ አላችሁ። እነሱም ደግሞ እግዚአብሔር ከዚህ በኋላ ክፉን ያርቅላችሁ፣ ምቀኛን ያርቅላችሁ። ፈጣሪ ደግሞ በፍቅር እንድትቀጥሉ ፈጣሪ ይርዳችሁ። ሁሉንም ነገር እግዚአብሔር ቀድሞ ያስተካክልላችሁ። ይሄ ነው የሚለው በቃ ይሄ ነው የሚለው። ከዚህ በኋላ ሮቤልን ግን አናይም እንደ ቤተሰብ
እሱ ነው የሚያሳስበኝ። እንዴ አንቺ እንዴ በሆነ ነገርማ መምጣት አለበት እንዴ። አይ ሮቤልማ በይቅርታ መምጣት አለበት። እውነት ይቅርታ መጠየቅ አለበት። ያው ድራማም ቢሆን ማለት ነው እኛን አስከፍቶናል። ይሄ ነው የምለው። በጣም ደስ ብሎናል። እና ሊያም ደግሞ ያ እንትና ልውልም ደግሞ ኦ ማይ ጋድ እንዴ የወንድምነት ጥግ አሳይተዋል። እና ሊያም ደግሞ በጣም ዋጋ ከፍላለች። እስከዚህ ስላደረሽ በጣም እናመሰግንሻለን። የምር ቃል የለኝም። በጣም ደስ ብሎኛል። እግዚአብሔር ደግሞ ነገ በፍቅር ትመጣላችሁ እና ከዚህ በኋላ አርግዣለሁ ብለሽ እንድትመጪ ምኞቴ ነው። ሰላም ሁኑ። ደስ ብሎኛል። እግዚአብሔርን ቃል የለኝም። በቃ ደስታ ይጋባል ማለት ነው። እውነት ደስታ ይጋባል እኮ እና ለምትወዱት ሰው ደስታ ስታዩ እውነት ደስታ ይጋባል እና ደስ ብሎኛል። ዛሬ እንግዲህ እኔ አላቅም ሲሄዱ በቃ እንዲህ ስተቃቀፉ ምናምን እና ደስ ነው ያለኝ። ፈገግታቸው በአንዴ ተመለሰ። እንዴ ሄሉ እኮ በነገራችን ላይ ወዙ ነበረች እና ያብም ደግሞ ሄሉ ወዙ ናትና በጣም ነው ደስ የሚሉት አብሮ እንደዚህ በፍቅር እንትን ሲሆኑ እና ከዚህ በኋላ ማንንም አትስሙ፣ ፍቅራችሁን ብቻ አጣጥሙ ነው የሚለው። በቃ ይሄ ነው የሚላችሁ ምንም ነገር የለም። እና ፈጣሪ እስከ መጨረሻ ፍቅራችሁን ያጣጥምላችሁ። እና ቤተሰብ እናንተም ደግሞ እኔን አበረታቱኝ፣ ሰብስክራይብ እያደረጋችሁ ላይክ ኮመንት እየሰጣችሁ አበረታቱኝ። ስለምሰጡኝ ደግሞ በጣም አመሰግናለሁ። እግዚአብሔርን ቃል የለኝም እና በጣም አመሰግናለሁ። በደንብ ደግሞ ለመስራት ሞክራለሁ። ጀማሪ ነኝ፣ አበረታቱኝ። ያው አበረታቱኝ። እና ይሄ ነው የሚላችሁ የመዳን ቅመሞች። ፈጣሪ በያላችሁበት እግዚአብሔር ይጠብቃችሁ። እኔን የሚጠብቀኝ መዳን ቤት ነው ያለሁት። አበረታቱኝ ነው የሚላችሁ። ሄሉዬ ያ መልካም አዳር። የዛሬ አዳር እኔ እንጃ ብቻ መልካም ምሽት ይላችኋለሁ። መልካም አዳር እላችኋለሁ። በቀጣይ ቪዲዮ በፍቅር እስከሚያይ እጓጓለሁ። ፈጣሪ ደግሞ በፍቅር ይመልሳችሁ። ፈጣሪ ያሰባችሁትን ያሳካላችሁ። የመዳም ቅመሞች የእናንተንም እንዴ ማን ተመርቀው ማን ይቀራል? ይሄ ነው የምለው። ቻው፣ ሰላም ሆኖ ወዳቸዋለሁ። እውነት በጣም አመሰግናለሁ። ሰብስክራይብ ስለምታደርጉልኝ፣ ኮመንት ስለምትሰጡ፣ ላይክ ስለምታደርጉልኝ በጣም ነው ማመሰግናችሁ። ወዳቸዋለሁ።